አሁን ቤተክርስቲያንና የድሮ ጠንቋይ ቤት በጣም እየተመሳሰለ ነው ያለው። የሚያስሟርቱ እናገርበታለሁ ቃል አስወጣበታለሁ ብለው ሰዎችን ይዘው መሄዱ፣ የሰዎችን ስም የሰዎችን ፎቶ ይዘው ሄደው የሚያስረግሙ ሰዎች ያሉበት ረጋሚም አሏቸው። ቁጭ ብላችሁ የሆነ ቀን አይናችሁን ክድን አንደበታችሁ ዝክት ብሎ የሆኑ ሰዎች መጥተው አውራጣታችሁን በህር በድር አስረው ታፍንጫችሁ ውስጥ ጠቅልለው ጉድጓድ እንዲከቷችሁ እየጠበቃችሁ ያላችሁ ሰዎች አይደል? አዘላለላቸው የኛ ጩኸት የቤተክርስቲያን ካካታ ጩኸት፣ የኪቦርዱ ጩኸት፣ ካሜራው ብዥም ርችቱ ምናምን። ይሄ ሰውዬ ድጋሚ የሚታመም ድጋሚ የሚሞት አይመስልም። አሁን ከተማ ላይ ያለ ሽምግልና የሚያደርጉት ነገር ገብቷችኋል ብዬ አስባለሁ። በአይሱዚ ያላያችሁ ይህን ቸርች የሚያክል አበባጭ ነው እንዲህ ማለት ገብቷችኋል? ምንድን ነው የሚያደርጉት? ምን የፈለጉት? እርሻ የሚመስል አበባ ይዘው ምን ይጠቅማቸዋል? እሱ ለምንድን ነው ቸል ለምትሉት? እግዚአብሔር እናንተ ውስጥ ያስቀመጠውን የሰጣችሁን እንድል አውጣችሁ ለምን ትጠቀሙበት? አይቀርላችሁም። ይዛችሁት መቃብር ከምትገቡ አውጡና ስሩበት። ይሄ በጣም የሚገርም ተማሪው ልጄ ብሎ የሚልክለት ምን አይነት አባትና ልጅ ናቸው ማለት። አባቱ ወይም ደግሞ መንፈሳዊ ልጁን የሚመክረው ምክር በጣም የሚገርመው ጥልቅ ነው። በቃ ኢየሱስ ጌታ ነው እያልክ ሩጥ አይደለም የሚለው። ቃልህና ኑሮ፣ ስራ፣ ፍቅር በጣም ወሳኝ ናቸው። እነዚህ ማንም ታናሽ እንዳይንቅህና ያዝ ይለውና ቁጥር 14 ላይ ከተማን ከሽማግሌዎች ከዛ ቁጥር 15 ማደግህ ደግሞ በነገር ሁሉ ይገለጥ። አይገርማችሁም? በቃ ዝም ብለህ ቁጭ ብለህ አራስ ሆነህ ቅር አይደለም የሚለው። ማደግህ በነገር ሁሉ፣ ማደግህ በመዝሙር አይለውም፣ ማደግህ በልሳን አይለውም፣ ማደግህ በማነብነብ አይለውም፣ ማደግህ ክርስቲያን በመምሰል አይለውም። በነገር ሁሉ እስቲ በሉት። እግዚአብሔር የሚፈልገው በነገር ሁሉ እንድታድጉ፣ ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ማደጌ በነገር ሁሉ እንዲገለጥ ምን ላስብ? ጳውሎስ አባቴ ደቀ መዝሙር እንደሆነ የጠራኸኝ በሕይወቴ ውስጥ ያለው ጸጋ የሚያሳሳ የምትመክረኝ ዘወትር እኔን እያሰብክ የምታለቅስ የምትሳሳልኝ የምታስተምረኝ አባቴ መንፈሳዊ አባቴ እኔ እውነተኛ ክርስቲያንና ደቀ መዝሙር ሆኜ ተጥዬ እንዳልቀር መንገድ ላይ እንዳልቀር የምትሳሳልኝ የምትመክረኝ የእኔ አባት መንፈሳዊ አባቴ ምንድን ነው እንዳስብ የምትፈልገው? በቃ ማደግህ እንዲገለጥ እኮ እንዳድግ ምንድን ነው እንዳስብ የምትፈልገው ሲባል እንደዚህ ይህን አዘውትር ለራስህን ማደግ ከፈለግ ማሰብ ያለብህ ለራስህ። አሁን ቤተክርስቲያን ቁጭ ብለው ስለቀሩ ሰዎች የሚያስቡ ሰዎች ዛሬ ሊመጡ ሲገባቸው ስላልመጡ ሰዎች የሚያስቡ አይልም። ለራስህ ወገኖቼ እንዳትቀሩ ሌሎችን አይልም። መጀመሪያ ለራስህና ለምንህ ለትምህርት ተጠንቀቅ። እውነተኛ ደቀ መዝሙር መጀመሪያ የሚያስበው ለራሱ፣ ከዛ ለተማረው ነው። ምንድነው እየተማርኩ ያለሁት? ምንድነው የተማርኩት? ምንድነው አሁን ቁጭ ብዬ እየተማርኩ ያለሁት ብሎ ማሰብ አለበት። ይሄን አስብ። ማደግህ እንዲገለጥ ወገኖቼ፣ ማደጋችሁ እንዲገለጥ የምትፈልጉ ከሆነ ምንድነው ማስበው ካላችሁ የምታስቡት መጀመሪያ ራሳችሁ ለራሳችሁ ጌታ የት አሉ ምናምን ሌሎች ሰዎች አይጠይቃችሁ። መጀመሪያ እናንተ ግን ጠይቁ። ደህና ናችሁ ወይ? አላችሁ ወይ? ልጆቼ አለሽ? ለዚህ ነው ለእያንዳንዱ የተባለ ራሳችሁ ጠይቁ። በጣም ነው አስፈታችሁ ሌላ ሮጥ አትሂዱ። ለራሳችሁና እየተማራችሁ ላላችሁት ተምረናል ለምትሉት ነገር ተጠንቀቁ። ምንድን ነው የገባችሁ ክርስቲያኖች? ለምን ነው እያሰባችሁ ያላችሁ? ስለማን ነው እያሰባችሁ ያላችሁ? ማን ያላችሁ? ጀመሪያ ለራሳችሁ ተጠንቀቁ። ለራሳችን ስንጠነቀቅ ምንድን ነው መጠንቀቅ? ምንድን ነው የተማርነው? ለሌሎች ከሰበኩ በኋላ አለ እኮ ጳውሎስ እኔ ምን ያደረኩ የተጣልኩ። ኦኬ ሌሎች መዳን አለባቸው። ለሌሎች ብዙ ነገር እኔስ ምንድን ነው የተማርኩት? ምንድን ነው የገባኝ? እውነት ኢየሱስ እናንተ አሳርፏችኋል? እናንተ እረፍት አግኝታችኋል? እናንተ ሰላም አግኝታችኋል? ለራስህ ጤና መሆን ትፈልጋላችሁ? ለራሳችሁ እና
ለትምህርታችሁ ተጠንቀቁ። ጳውሎስ ጢሞቴዎስን ይመክረው ይሄ ለራስህ መጀመሪያ፣ ከዛ ለትምህርትህ ተጠንቀቅ፣ በእነዚህ ጽና። ማሰብ ያለብህ እነዚህ ሁለት ነገር ነው፣ ራስህና ትምህርትህን ነው። አሁን እስቲ ራሳችሁን አስቡ። አላችሁ? እስቲ አለው በሉ። ደህና ናችሁ? ያው ራሳችሁን አስቡ። እስቲ የቱ ጋር ነው ያላችሁት? ማለት ከምን ጋር? ፓስተር ከጌታ ጋር የቱ ጋር ናችሁ ያላችሁት? ኢየሱስ ጋር ታውቃላችሁ? ብዙ ሰዎች አሉ። 7000 ሰው አለ። 7000 ሰው ኢየሱስ ጋር አለ። ምን ይዞ? አሳና ቂጣ ይዘዋል። የሆኑ 70 ሰዎች አሉ። ምን ይዘው? ተልኮ ይዘው። የሆኑ ደግሞ 12 ሰዎች አሉ ከኢየሱስ ጋር የተዘጋ በር ውስጥ ቁጭ ብለው አብረው የሚበሉ። የሆኑ ደግሞ 3 ሰዎች አሉ ተራራ ላይ ከኢየሱስ ጋር ሊጸልዩ ወጥተው የሚተኙ። የሆነ ደግሞ ሰው አለ ከኢየሱስ ጋር ምን ደረቱ ላይ። አይገርምም? መጨረሻም ላይ ወደ መስቀል ሲሄድ ያ ቅርጫቱ ጋር የነበረው የለም፣ ጭራሽ ማሊያ ቀይሮ ስቀለው ከሚለው ወገን ተሰልፎ የተወሰኑ የተንጠባጠቡ ከሩቅ ይላል መጽሐፍ ይከተሉ ነበር። ከሩቅ ኢየሱስን የተፈጠሙ እንዳይያዙ ከሩቅ የሚከተሉ ነበር። ሴቶቹ ትዝ ይላችሁ? ከሩቅ እነ ሰሎሜ ምናምን ከሩቅ ፍራንክ የሚሰጡት ያ የሚወዱት አገልጋይ ያደፍ ወስዱት ከሩቅ ነው የሚያዩት። እነ ጴጥሮስ ተደብቀዋል ስርቻ ተጸጽተው እያለቀሱ እነ ይሁዳ ለራሳቸው ተፈትነዋል። እዛ መስቀሉ ጋር ደግሞ ደም በደም የሆነች የልጇ ደም በላዋ ላይ ተረጨ። አጥንቷ ግዝት ያለ በጣም የተጎዳች በነፍሷ ሰይፍ ያለፈባት ሴትና አንድ ወንድ ቆመዋል። ዮሐንስ ይባላል። መጨረሻ ላይ ኢየሱስ መስቀል ላይ በዚህ በኩል የሆነ ወንበዴ ያለ ተሳዳቢ፣ በዚህ በኩል ደግሞ የሚማጻ። የቱ ጋር ናችሁ እናንተ? ለራሳችሁ ነው። አሁን በጌታ ጉዳይ የቱ ጋር ነኝ? በኢየሱስ ጉዳይ የቱ ጋር ነው ያለው? የቱ ጋር እንዳላችሁ የሚያሳብቀው ትምህርታችሁ። ስለ አሳው ከተማራችሁ ያላችሁት እዛ ሜዳ ላይ ነው። መጨረሻ ላይ አብራችሁ አይደላችሁ። አሳው ጋር ከሆነ ያላችሁ ፈውሱ ጋር ምናምንም ካላችሁ ብዙ የላችሁ። እመኑ፣ ኢየሱስ ብዙ ሰው ፈውሶ የአይን እንኳን የሰጠው ምልጥ ያለ አይን፣ ግንባር የመሰለ አይን ጭቃ ቀብቶ የቀባው ሰውዬ ነበር አይለንም መጽሐፍ። የለም እሱም ሰውዬ የለም፣ ለምጻሙም የለም። ለራሳችሁና ለትምህርታችሁ ተጠንቀቁ። ማሰብ ያለባችሁ እሱ ምን ላስብ? ጢሞቴዎስ ይሄን አስብ። ዛሬ ማታ ይሄን አስብ። ምንድነው እያሳሰባችሁ ያለው? እንደ አገልጋይ የምታገለግሉ አገልጋዮች እናንተና የት ሄዱ? ይሄ ገና አያሳስብም። ጸልዩላቸው፣ ጸልዩላቸው። ደክሞ ከሆነ የምታውቁት ጉዳይ ካለ ጸልዩላቸው። መጸለይ ይቻላል። ሐሳባችን ግን የኔ ሐሳብ ራሴ ነኝ፣ ትምህርቴ ነው፣ የያዝኩት ተልእኮ ልክ አይደለም። በቃ ብቻችሁን እስክትቀሩ ድረስ ልትደርሱ የምትችሉት እስከ መጨረሻ ልትጸኑ የምትችሉት ለራሳችሁና ለተማራችሁት ነገር ብትጠነቀቁ። ምን ተምራችሁ ቆማችኋል? እውነተኛ ደቀ መዝሙር እንዲሆን ልጁን ጳውሎስ ሲመክረው ለራስህና ለትምህርት ተጠንቀቅ፣ በእነዚህ ደግሞ ጽና። ይህም ብታደርግ ራስህንም የሚሰሙንም። አያችሁ፣ ለሌሎች ሰዎች መትረፍ የምትችሉት እናንተ ከቆማችሁ። እናንተ አላችሁ ወይ አለን ወይ ብለን መጠየቃል። ትምህርታችን አለ ወይ? ተልኳችን አለ ወይ? በቃ ተልኳችን አለ። አዎ፣ ከተልኮ ጋር እኔ አለው። አዎ፣ በቃ እሱን ከያዝኩኝ በቃ ይኑልን። እኔ ተልኮዬንና እኔን ነው የምጠየቀው። እግዚአብሔር እናንተን ሲያገኝ የሚጠይቃችሁ መጀመሪያ እናንተን ነው የሚጠይቃችሁ። የት አላችሁ ይላል። ይሄው አለው ጌታዬ። የት አለ? ማትታይ ሰው የሆነ እንዳትገኝ ነበሩ እኮ እነዛ ማቴዎስ 7:21 ላይ ያሉ ሰዎች አለን ጌታ በስም እኔ ያላቀ አረ ነበርን እኮ አረ እኔ ያላቃችሁ በስም እኮ የኛ ኢሳኔ ምንም እኮ ነው ያላቀ ወግዱ ነው ያላቀ
እኔ ጌታ ጌታ የሚለኝ የለም እንደዚህ እንዴ አይገርም። ለራሳችሁና ለትምህርታችሁ ይሄን ካደረጋችሁ በጣም የሚገርም አይነት እናንተንም የሚሰሟችሁንም ሰዎች ማዳን ትችላላችሁ። ትርፍ አለው። ስለዚህ እውነተኛ እንደዚህ አይነት ልጆችን እውነተኛ ደቀ መዛሙርትን ለማፍራት ምንድነው እኛ መስራት ያለብን? የዚህ አይነት ግንኙነት ከልጆቻችን ጋር፣ የዚህ አይነት ግንኙነት ከሌሎች ሰዎች ጋር። እንግዲህ ጳውሎስ አንድ ሰው እኮ ነው አይደል? ሳኦል አንድ ሰው ለዛውም አሳዳጅ፣ ለዛውም ሃይማኖት በሚል ሰበብ አስባብ ተነስቶ ሌሎች ላይ ክፋት የሚያደርግ የሚገድል። እስጢፋኖስ ሲገደል እኮ ልብስ ይዞ የነበረ ሰው ጳውሎስ የሚባል እዚህ ውስጥ ትልቅ ብዙ ተጽዕኖ ፈጣሪ ከሚባሉት ጸሐፊዎች መካከል ይሆን። በቃ መጣ፣ አገኘው ኢየሱስ፣ መንገዱን ቀየረ፣ ዩተርን አደረገ፣ ከጌታ ጋር መንገድ ቀጠሉ። በቃ እሱ ሰውዬ እኮ ነው። ከዛ ይዞ ወሳኝ ፖይንቶችን እየሰጠ ለልጆቹ አሁን ጢሞቴዎስን እንዴት አድርጎ እንግዲህ ጳውሎስም ሲጨርስ እኮ መጨረሻ ላይ ህዝቦቼ ምናምን አይልም ና ልጄ ብሎት ለሱ ነው መጽሐፌንና በርኖሴን ይዘልኝ አለ። መሰው ሮም የሚገደልበት ሰዓት ሲደርስ መስዋዕት የሆነበት ሰዓት ቀርቧልና ባክና ማ ቤት ነው ያለው መጽሐፍቶቼና በርኖሴች ያለው መጨረሻ ላይ እሱ ደቀ መዝሙር ብሎ የሚጠራው ልጁ የኔ የሚለው እሱ አንድ ነቲቶም አሉ። ግን በጣም አጠገቡ የነበረው ሰው ዴማስማ የና ዓለም ወዶ ትቶኛል። አብሮት የነበረው የሱ ፓርትነር አብሮት አጠገቡ የነበረው ለምን ተለየው? ጳውሎስ ስህተት ትምህርት አስተምሮ ነው? አይደለም። ጳውሎስ በዝሙት ወድቆ ነው? አይደለም። ጳውሎስ በሌላ ሴሰኝነት ውስጥ ገብቶበት ነው? አይደለም። ምን ሆኖ ነው ሲባል ይህንን ዓለም ወዶ ይህንን ዓለም ወዶ ትቶኛል። በቃ አንዳንድ ሰዎች የሚወዱትን ወደው ሊተዋችሁ ይችላሉ። ይህን ዓለም ወደው ሊተዋችሁ ይችላሉ። ከናንተ የተሻለ አግኝተው ወደው ሊተዋችሁ ይችላሉ። ከናንተ የተሻለ የሚወዱት ነገር ሊያገኙ ይችላሉ። ወደው ሊተዋችሁ ይችላሉ። ይወደው ሌላ ነገር ወደው የተዋችሁን ሰዎች የራሳችሁ ማድረግ አትችሉ። እንዳትደክሙ። በቃ ሌላ ነገር ወደው የሄዱ ሰዎችን በጥላቻ ልትመርዙ አይገባም። መብታቸው ነው የሚወዱትን መከተል። አም ሶሪ ብሎ ትቶት ሲሄድ በቃ ምን ሆንክ? ብቻዬን ነኝ ቀርቻለሁ፣ ናልኝ፣ ብቻዬን ነኝ። ለምን? ወዶ የሆነ ሰው ሊሄድ ይችላል ከህይወታችሁ። ወዶ የሄደን ሰው ለምንም ታለቅሱ? ጌታ የለም። ወዶ የሄደ ሰው ሲሄድ ወዷችሁ እናንተ ጋር ለዘላለም ሊኖር የቆመ ጌታ አለ። የሰማኝ አሜን ይበል። አይገርማችሁ? ወዷችሁ እናንተ ጋር ለዘላለም አልጥልህም፣ ለዘላለም አልተውህም፣ እስከ ዓለም ፍጻሜ ድረስ እኔ ካንተ ጋር ነኝ ብሎ በዘላለም ቃል ኪዳን በደሙ ቃል ኪዳን የገባ ለዘላለም የማይለይ ወዳጃችሁ ከእናንተ ጋር አለ። እናንተ የወደዳችኋቸው፣ እናንተ የመረጣችኋቸው፣ አብረውን ይቆያሉ ያላችኋቸው ሌላ ነገር ወደው ጥለዋችሁ ሊሄዱ ይችላሉ። በማንኛውም ሰዓት ተዘጋጁ። ወዷችሁ የመጣ ጌታ ግን ለዘላለም አይሄድ። አሜን። ለራስህና ለትምህርት ተጠንቀቅ። ይሄንን ካደረክ ራስህን ከዛ ሌላ ሰው ሌሎችን ሰዎች የሚሰሙን ልታድን የምትችልበት እድል አለ። ስለዚህ ሌሎችን መርዳት የምንችልበት እድል ያለው የምናስበውን የምንጸናበትን ነገር ስንይዝ። አላችሁ ወይ? እናንተ ከጌታ ጋር ናችሁ ወይ? ለራስህና ለትምህርት የትኛው ትምህርት? ቃልህ፣ ስራህና ትእዛዙን አስተምር ይለውና በቃልህ፣ በኑሮ፣ በፍቅርህ፣ በጽናት፣ በእምነት ምሳሌ አለው ወይ ብሎ መጠየቅ በጣም ወሳኝ። ስለዚህ እንደዚህ አይነት የምትጽፉለት፣ እንደዚህ አይነት የምታዝኑለት፣ እንዲህ አይነት የምትራሩለት ሰው እንዲኖረን ከደቀ መዛሙርት ጋር የምንመራ ሰዎች፣ የምናገለግል ሰዎች በጣም አሪፍ ግንኙነት እንዲኖረን ምንድን ነው የሚደረገው ከተባለ አንደኛ ወንጌል መመስከር ነው። ወንጌል መመስከር አይደል? ወንጌል መመስከር። ወንጌል የመሰከርንላቸውን ሰዎች የምር መውደድ መቻል አለ። ጳውሎስ እንባህን እያሰብኩኝ ይለዋል። እንባ ያሰብኩ በቃ እግዚአብሔር አመሰግናለሁ። ይናፍቀው ነበር ማለት ይወደዋል። ያላችሁ የዳኑ ሰዎችን የመሰከርንላቸውን ሰዎች ማንወዳቸው ከሆነ ችግር ነው። እኔ አሁን ለሆነ ሰው ወንጌል ለመንገር ሳስብ እወደዋለሁ ወይ ብዬ የማትወዱት ሰው እንኳን ልትመሰክሩለት አትችሉም። እንዴት ነው የምወደው ፓስተር? እኔ አልወደውም ጌታ ግን ይወድሃል የሚባል ትምህርት የለም። ጌታ የወደደውን እኛ ለምን እንደምንጠላ አያችሁ። መጀመሪያ ለራሳችን መጠንቀቅ አለብን።
እኛ በትክክል መቆም መቻል አለብን። ስለዚህ ሌሎችን ሰዎች ወደ ጌታ እንዲመጡ እድል መስጠት አለብን። ወንጌል በመስከር አንድን ሰው መንፈሳዊ አባት መንፈሳዊ ህይወት እንዲያገኝ መርዳት ስንችል በቃ ሲድንልን በቃ እንዲኖርን እናፍቃለን፣ እንጸልይለታለን። አጠገባችን ባይኖር እንኳን እናስበዋለን። ጌታ ሆይ እስከ መጨረሻ ጠብቀው እንላለን፣ እንናፍቀዋለን እና ሰው ሁሉ ጊዜ በልባችን ሸክም ሆኖ ይኖራል። ሰው ከሞት ወደ ህይወት እንዲመጣ እድል መስጠት እንደዚህ አይነት ግንኙነት እንዲኖረን ያደርጋል። ሌላው ስራን በፍቅር መግለጥ፣ ስራችን በፍቅር የሞላ ጉዞ አብረን በምንጓዝበት ጊዜ የምንሰራውና ፍቅራችን የማይለዋወጥ መሆኑ። እንደዚህ አይነት ሰዎች አሁን ጢሞቴዎስ ጳውሎስን ሲያስብ አሁን ብዙ የምናየው ጳውሎስ ጢሞቴዎስን ሲያስበው የሚጽፈውን ጳውሎስ ለጢሞቴዎስ የነገረው የራራለትን ስታዩ በጢሞቴዎስ ውስጥ ምንድን ነው ጳውሎስን የሚያይበት እይታ ምን ይመስላል ብለን አስበን እናውቃለን? ጢሞቴዎስን ምንድን ነው የሚለው? ጢሞቴዎስስ ጳውሎስን ምን ይሆን የሚለው? አይገርማችሁም? እስከ መጨረሻ ድረስ ሲሞት እንዲያየው እኮ ጠራው ሰው ሲሞት እንዲያየው ኖረ። በህይወት አሳየው፣ በተግባር አሳየው፣ በኑሮ አሳየው፣ ቃልና ተግባሩን አንድ አድርጎ አሳየው፣ እየራራለት አሳየው፣ እያስተማረው አሳየው፣ እውነትን እየነገረ አሳየው። ለመጨረሻ ሊሞት ሲል ጠርቶት አሟሟቱን አሳየው። ደቀ መዝሙር በእንደዚህ አይነት ሁኔታ ነው የሚሰራው፣ በኑሮ ነው የሚሰራው። ደቀ መዝሙር አንድ ላይ በጀማ አሜን በል ተብሎ የሚሰራ አይደለም። በማየት መገላብጠን ከዛ እንከተላለን። የሚያምር ነገር ያየን ስንመጣ የተከተለ። ስለዚህ ወደዚህ ብንመለስ ጥሩ። እውቀትም ጥበብም ተግባራዊ የሆነ ኑሮም ስንኖር በእውቀትም እውቀት መስጠት ጥሩ ነው። እውቀትም ጥበብም መስጠት ጥሩ ነው። ከዛ ደግሞ ተግባራዊ ኑሮ ሰዎች እንዲከተሉ ያደርጋል። ለምሳሌ ስለ ምህረት አስተምሮ ምህረት የማያደርግ ሰው ከሆነ ሰውየው መማር እንችላለን። ስለ ይቅርታ ጥግ ድረስ አስተምሮ ይቅርታ ማድረግ በዚህ እኔ ይቅርታ አላደርግም ቢል ሰው መማር እንችላለን? እንችልም። ተግባራዊ መሆን አለበት። ስለዚህ እግዚአብሔር የሚፈልገው መጽሐፍ ቅዱስ የሚያስተምረን የአዲስ ኪዳን ቤተክርስቲያን እግዚአብሔር የሚጠብቀው እውነተኛ ደቀ መዛሙርት እንድንሆን ነው። ደቀ መዝሙር ለመሆን ደግሞ ሰው መምረጥ አለብን። የምንከተለውን መምረጥ አለብን። የምንሰማውን መምረጥ አለብን። የቱ አካባቢ ይሆን ያለ ነው? የቱ አካባቢ ይሆን? ይህ ቅርጫት የተሸከሙ 12ቱ ሐዋርያት ቅርጫት እያዞሩ ያከፋፍሉ ነበር እና እዚህ ጋር ሳልደረሰም የሚል ሰው ያለ ጴጥሮስ የሚያቀብለው፣ እዛ ጋር ያዕቆብ የሚያቀብለው፣ ዮሐንስ የሚያቀብለው አለ። እነዚህ ሰዎች አሉ። ከዛ ውስጥ እጃቸውን እየዘረጉ ቂጣ ምናምን ያነሱ ሰዎች አሉ። የቱ ጋር ይሆን? ኢየሱስ ጋር ያለ ነው ወይስ ቂጣ ተራ ነው ያለ ነው? አሳ ተራ ነው ያለ ነው? ፈውሱ ተራን በሆስፒታሉ አካባቢ ነው ያለ ነው? መስቀሉ ጋር ነው ያለ ነው ወይስ ከጌታ ጋር? ጳውሎስ እንዳለ ምንድነው ምኞት ሲባል የትንሣኤውን ኃይል አውቅና በሞቱ መስለው ዘንድ እመኛለሁ ብሎ አልተሳካለትም። ግን በጥሰውት ነው የገደሉት። እንደ ኢየሱስ ተሰቅዬ መሞት ነው ምናፍቀው እንዳለው ሞቱ አልገለውታል። ወንጌል አያችሁ፣ በእውነት የሚቆሙ ሰዎችን ማግኘት ያስፈልጋል። እንደዚህ አይነት ሰዎችን ለማግኘት ጳውሎስም ልጄ ይለዋል፣ እሱም አባቱ ነው። እስከ መጨረሻ ድረስ በሚያስገርም ሁኔታ የቤተ ክርስቲያንን ስራ ይዞ እንዲቀጥል ጢሞቴዎስ የሆነበት ምክንያት ጳውሎስ በሰጠው ባስተማረው ትምህርት መሰረት። ስለዚህ በቀጣይነት ጌታን ማገልገል የምትፈልጉ ካላችሁ፣ በቀጣይነት እውነተኛ ደቀ መዝሙር ሆናችሁ መጨረስ ከፈለጋችሁ፣ ይኸውላችሁ እኔ ዛሬ እናንተ ያላያችሁትን እኔ ያየሁላችሁ የሚገርም ቪዥን ምናምን ራእይ አዲስ እንግዳ በፊት ለፊታችሁ ሚሊዮን ይጠብቃችኋል ልላችሁ አይደለም። እዚህ ጋር የቆምኩት የጀመራችሁትን ሩጫ መጨረስ እንድትችሉ ነው የቆምኩት። መጨረስ የምትችሉት ደግሞ ራሳችሁን ማየት ከቻላችሁና የምትማሩትንና ተምረናል የምትሉትን ነገር ማጣራት ስትችሉ ከገባችሁ። እኔ በጣም ብዙ ሰው የሚያስተምረው ነገር የገባው አይመስለኝም። ብዙ ሰው ያስተምረዋል የሆነ ነገር፣ ይሄ ሰውዬ ግን ይሄ ነገር ገብቶት ነው ያስተምረውልን? እውነት ገብቶታል? ስለ ስደት ምናምን ገብቶታል? ስለ ፈውስ ገብቶታል? ይሄ ነገር ሰውዬው በጣም ይሄ ሰውዬ የገባው ነገር ምንድን ነው ማለት? ይሄን ሰውዬ በኃይል የፈውስ ሰዓት እኮ ምናምን። እሺ ሰውዬው ከተፈወሰ በኋላ ይሄ ሰውዬ ገብቶታል? ይሄ ሰውዬ ድጋሚ እንደሚታመም ወይ እንደሚሞት ያውቃል? አንዳንድ ሰዎች እዚህ ላይ ድጋሚ የሚሞቱ አይመስልም አይደል? አዘላለላቸው የኛ ጩኸት
የቤተክርስቲያን ካካታ ጩኸት፣ የኪቦርዱ ጩኸት፣ ካሜራው ብሽሽም ርችቱ ምናምን ይሄ ሰውዬ ድጋሚ የሚታመም ድጋሚ የሚሞት አይመስልም። እንዴት እንደምሳቀቅ ይሄን ሰውዬ ምንድን ነው የገባቸው? በቃ ለዘላለም የማይሞት ነው የመሰላቸው። ቀኑ ደርሶ ሲሞት ምን ሊሆኑ ነው? የአንዳንድ ሰዎች ሰርግ አላያችሁትም? ሰርጉን በጣም ሲጮሁ ሰፈር በተበጠ ሲያረጉ በየመስኮቱ ወጥተው ሰፈር ሲዘጋጉ ምናምን ማለት እነዚህ ሰዎች ምንድን ነው የገባቸው? ማለት በቃ ዘላለም እንደዚህ እኮ የለም እኮ እናቴ። ነገ ታወልቂውና ኖርማል ሰው ትሆኝበታለች። ጉዳዩ ህይወት ትመጣለች። ሀገር ውስጥ ገበያ አለ፣ መብራት፣ ውሃ፣ የቤት ኪራይ፣ ትምህርት ቤት፣ ምን ነዳጁ፣ ሰልፉ፣ ባጃጁ፣ ወረፋው ማለት እንደዚህ ማለት አንዳንድ ሰው የሚያደርገው ነገር በትክክል የገባው አይመስለኝም። በእውነት ቢገባን ጩኸት እንቀንስ። አሁን ከተማ ላይ ያለ ሽምግልና የሚያደርጉት ነገር ገብቷችኋል ብዬ አስባለሁ። በአይሱዚ ያላያችሁ ይህን ቸርች የሚያክል አበባጭ ነው እንዲህ ማለት ገብቷችኋል? ምንድን ነው የሚያደርጉት? ምን የፈለጉት? እርሻ የሚመስል አበባ ይዘው ከኋላ ተከታትሎ 100 ኮት ለብሶ ምንድን ነው? ምን ልታረጉ ነው? ማለት ያለቀለት በቃ ሰርጉ ከጫፍ እስከ ጫፍ ኑሮ ሁሉ የጨረሰ ግራጁዌት ያደረገ ቤት ነው ይመስለው የሚሰሩት። 3-4 ያክል ለቀይረው ሻውንት ያብዱብናል። ምን ይሁላሽ? ትምህርት ብቻ አይደለም እኮ ኑሮ ራሱ ብዙ የምናደርገው ነገር የገባን አይመስልም። ዝምበላ ራሱ የገባን አይመስልም። ምክንያቱም አበላላችን ተመልሰን ከእህል ጋር የምንገናኝ እንኳን መስሎን በቃ የስንብት የጨረሻ በቃ አክስቱን፣ አጎቱን፣ ዘመዱን የጠፋ ዘመዱን ያገኘ ነው የሚመስለው ሰው ከምግብ ጋር ሲገናኝ እና ሳቆና ተብላ ምንድን ነው የገባችሁ? ስለ ኑሮ ምንድን ነው የገባችሁ? በቃ ኑሮ በቃ እዚህ ሆነ እንዴ? ምንድን ነው እንደሚያሻማ? ምንድን ነው የተማራችሁት? ምንድን ነው የምታስቡት? በቃ እዚሁ ነው እንዴ የምንከተም? በቃ እዚሁ ነው። ቀብር አትሄዱም እንዴ? ሰው አትቀብሩም? እናንተ ሰፈር ጥሩምባ እኔ ዛሬ ለሊተኛ ጎረቤት ጥሩምባ ተነፍቶ እድራችን እድር አለን። እሺ ዝም ብዬ ዋዛ ሰው እንዳልመስል ተነፍቷል። ሰው ሞቶ፣ ሰው ታንቆ ሞቶ የሆነ ቦታ ነገር ፈረሰበትና ራሱ ነው። ቆይ ሞት ጥሩምባ ምናምን ስትሰሙ ምንድን ጥሩምባ ስትሰሙ ምንድን ነው የሚስቅ? ቆሻሻ አውጡ ብቻ ነው እንዴ እናንተ ሰፈር ጥሩምባ ያለው? የምታውቁት ሰውዬ እናንተ ሰፈር ያለው ሰውዬ እኮ ነው የሚሞተው። ዛሬ እናንተ ቅያስ ላይ መጥቶ ጋሽ እንትና መሞቱን የተናገረው ጥሩምባ ነፊ ነገ ደግሞ የእናንተን ቀብር እዛኛው ቅያስ ሄዶ ይነፈዋልሽ። በሁሉም ነገር ያለን ግንዛቤ ችግር ያለበት ይመስለኛል። አሁን የቤተ ክርስቲያን ተልእኮ ጋር ስንመጣ ደቀ መዝሙር እንድትሆኑ ነው የተጠራችሁት። ደቀ መዝሙር የሚያደርግ ትምህርት አላችሁ ወይ? የኢየሱስን ትምህርት ገብቷችኋል ወይ የሚለው ነገር ተረድታችሁታል ወይ? ይኸው መጽሐፌ እንዳለው ፈሪሳዊ ቆይ የዘላለም ሕይወት እንዳገኝ ምናምን ሲለው ምንድን ነው ያዝከው? እሺ እንዴት ነው የምታነበው ብሎ ጠየቀው። የያዘው አያችሁ እንዴት እንደተማረ ትምህርት ውስጥ ያለውን ትምህርት ጠየቀው። እኔ ውስጥ ያለው ትምህርት እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ውደድ፣ ከዛ ባልንጀራህን ደግሞ እንደራስህ ውደድ ነው የሚለው። ታዲያ አሪፍ ተማሪ ነህ አንተ፣ ገብቶሃል እኮ በቃ ሂድና አድርገው ሲለው ማን ነው ግን ባልንጀራ ያለ? አያውቀው፣ ይለፈልፈዋል እንጂ አያውቀው። ሂድና ታስታውሳላችሁ ደጉ ሳምራዊ ያነሳው የቆሰለው ሰውዬ በወንበዴዎች እሱን ያስተማረው ኢየሱስ። አንተም ሂድና እንደዚህ አድርግ ነው የተባለው። እንደዚህ ድናድር ሄደ ነው ደቀ መዝሙር ሄደ ነው የምትሰራው። ባልንጀራህን ምንድን ነው ባልንጀራ? የኛ ሰፈር ሰው አይደለም፣ የኛ ዘር አይደለም። ባልንጀራ ማለት የኛ ቤተሰብ ማለት አይደለም። ባልንጀራ ማለት ሄደን ያለ መልስ ፍቅር የምንሰጠው ሰውዬ ማለት። ባልንጀራ ማለት ዘሩን፣ ሃይማኖቱን፣ ኑሮውን፣ ገቢውን ሳንጠይቅ ፍቅር ኢንቨስት የምናደርግበት ሰውዬ ማለት ነው። የኢየሱስ ትምህርት ይሄ። ለራስህና ለትምህርት ተጠንቀቅ። አሁን ሌላ የማያገባችሁ ነገር ውስጥ ጊዜ አታጥፉ። ቅድምም እዚህ ከአገልጋዮች ጋር ጓሮ እያወራን ነበር። የማያገባችሁ ነገር ውስጥ አትግቡ። እሺ፣
በተለይ የማይገባችሁ ነገር አለ ማለት አያገባችሁም ማለት ነው። እስቲ ያጠገባችሁ ያለው ሰው የማይገባህ ነገር አለ ማለት አያገባህም ማለት ነው በሉ። ብዙ ነገር ካልገባህ አያገባህም። እግዚአብሔር እንዲያገባችሁ የፈለገው በሚገባችሁ ነገር ላይ ብቻ። የሚገባችሁ ነገር ላይ ያገባችኋል እናንተ እዛ ላይ ስራ ስላላችሁ። ስለዚህ ብዙ ነገር ላይ ጊዜ አታጥፉ። እግዚአብሔር የነገራችሁ የተማራችሁት መንፈስ ቅዱስ የሰጣችሁ ነገር ላይ ፎከስ አድርጉ። ስለዚህ እውነተኛ ደቀ መዝሙሩ እንደዚህ አይነት የአባትና ልጅ ፍቅር እንዴት ነው የሚሰራው ሲባል በመስዋዕትነት፣ በታማኝነት፣ ቋሚ የሆነ ዘላቂ ፍቅር፣ የማይለዋወጥ ማንነት ይዞ በመቆም ይሰራል። በመቆም ይሰራል እስከ መጨረሻ ጸንቶ ህይወቱን አሳይቶት ጥርት ብሎ ብዙ ትምክት እያለው ትምክቱን ጥሎ ፎከሱን ኢየሱስ ላይ አድርጎ እሱን እየወደደው እውነተኛ ትምህርት እያስተማረው ልጅ ያለ እንደሱ ብሎ አስተምሩ። ስለዚህ ቤተክርስቲያን ላለን ሰዎች ምንድነው የምንሰራው ከተባለ አንደኛ ጨለማ ውስጥ ያሉ ሰዎች ወደ ብርሃን እንዲመጡ ሂዱና ስሩ። ጨለማ ውስጥ ያለን ሰው ወደ ብርሃን ስታወጡት ባለውለታው ትሆናላችሁ። አሜን። ነግሬያችኋለሁ። የውጭ ጉዳይ ፖሊሲያችን በዓለም ምን መሆን ነው? ብርሃን፣ ጨው የተሰጠን ተራራ ላይ በሁሉም ዳይሬክሽን የምትታይ ከተማ ላይ እንዳለች ከተማ ነው የተባለ። ስለዚህ ብርሃንን ነው ሰውን የምንሰጠው። ጨለማ ውስጥ ያለ ተስፋ ያጣ አሁን እንደዚህ ራሱ እያጠፋ ያለ ትውልድ ያለበት ሀገር ላይ ዙሪያውን ጨለማ የሆነበት ምንም ተስፋ የሌለው ምንም የማይታየው እኛ እኮ ይሄ ቁጭ ስንል እዚህ እግዚአብሔር በቃሉ ይናገራናል፣ በመንፈሱ ይነካናል፣ በመዝሙሩ እንባረካለን፣ ጌታ እናመሰግናለን። እዚህ ቁጭ በማለታችን ብቻ የሆነ ፍስስ የሚል መንፈስ አለ። ግራና ቀኝ የምናያቸው ፒክቸሮችና ጥቅስ ህይወታችን ላይ የሚሰራው ነገር አለ። እዚህ ጋር መተን ስንመለከት አይናችንን ጌታ ላይ ማድረግ እንዳለብን እንድናስብ መንፈሳዊ ነገራችን ንቅጥቅጥ የሚልበት እድል አለ። ይሄ የሌላቸው ሰዎች አሉ፣ ዙሪያቸውን የጨለመባቸው ምንም የሚታይ ተስፋ የሌላቸው የሚያሳዝኑ ሰዎች አሉ። ለነሱ ካሉበት ጨለማ ወደ ብርሃን እንዲመጡ ኢየሱስን ንገሯቸው። እናንተ ጋር ኢየሱስ እንደመጣው ንገሯቸው። እናንተ ጋር ኢየሱስ ሲመጣ ገጀራ ይዞ ነው እንደመጣ? እየኮነናችሁ ነው እንደመጣ? እየጮህባችሁ ነው እንደመጣው? እየሰደባችሁ ነው እንደመጣ? በቃ ወደ እናንተ መጥቷል ኢየሱስ ወደ እኔ ካላችሁ በጣም ጨዋ ጌታ ነው። እኔ ማቀው ጌታ እንዲሁ ለመግባት ደጅ አንኳኩቶ ሲፈቀድለት የሚገባ የፍቅር ጌታ፣ ቸር ጌታ፣ የማይኮንን ኃጢአተኛውን በኃጢአት ውስጥ ያለውን ሰውዬ ወዶት ኃጢአትና ኃጢአተኝነትን ነጥሎ የሚያይ በፍቅር አይን የሚያይ ሰዎች ወደሱ ሲመጡ መጣብኝ ሳይሆን መጣህልኝ የሚል ደግ ጌታ፣ ቸር ጌታ፣ ያለንበትን ውድቀት፣ ኪሳራ፣ ችግር ምንም አይነት ሁኔታ የማይገድበው እኛን ለመውደድ እኛን ለማንሳት ሁልጊዜ እጆቹ የሚዘረጉ የፍቅር አምላክ ነው ኢየሱስ። እሱን ወደ ህይወታችን ይመጣ አልኮንነን ምሕረት አድርጌላችኋለሁ ብሎ በጸጋ እንዳዳነ ሂዱና ጨለማ ውስጥ ያሉ ሰዎችን ወደ ብርሃን አውጡ። ወንጌልን ስብኳቸው። ወንጌል የምስራች ነው። ኢየሱስ ይወዳል፣ ለአንተ ነው የሞተው በሉና ነገሯቸው። ድኖ ክርስቲያን የሆነው ደቀ መዝሙር አድርጉት። በህይወት በቃል በኑሮ ለሚያምኑት ለሚያምነው ምኑንለት ነው ያሉ ምሳሌ ይሁን። በፍቅር አይደለም፣ በስራ በእምነት፣ በፍቅር በስራ በእምነት በቃልና በኑሮ በቃ የመጣው ሰውዬ በእናንተ ህይወት እንዲሰናከል አታርጉት። እየተበደራችሁ አትብሉት፣ አታሰናክሉት። ወደ እግዚአብሔር ቤት የመጡ እግዚአብሔር ቤት ባሉ ሰዎች እየተሰናከሉ ቁጥር ስፍር የላቸው። የመጣውን ሰውዬ እውነተኛ ደቀ መዝሙር እንዲሆን እርዱት። በቃልና በኑሮ በስራና በእውነት እየወደዳችሁት፣ በፍቅር እየጸለያችሁለት፣ እየሳሳችሁለት፣ ኪሱ ሳትገቡ ሳትበድሉት ህይወትን እያሳያችሁ ታማኝ ሆናችሁ ደቀ መዝሙር እንዲሆን አድርጉት። የመጣው ሰው ምን እናድርገው? የመጣው ሰው ድኖ የመጣው ሰው ይሄን እናድርግለት። የሚማረው ሰው ምን እናድርግለት? የሚማረው ሰው ደቀ መዝሙር እንዲሆን የደቀ መዝሙር ትምህርት እናስተምረው። የደቀ መዝሙር ትምህርት የቸርች ዶክትሪን አይደለም፣ የጌታ ትምህርት ነው። ምንድነው የደቀ መዝሙር ትምህርት? ኢየሱስ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው። እግዚአብሔርን ከወደድከው የእግዚአብሔር የሆነውን ትወዳለህ፣ ባልንጀራህን እንደራስህ ውደደው የሚል ትምህርት ነው። አንዱን ወደ ላይ ያለውን ትምህርት ብቻ ዘመናችንን ሁሉ ተምረን አንጨርሰው። እግዚአብሔርን መውደድ ምንድን ነው ብለን ባልንጀራን መውደድ የመጣው የሚማረው የምትማረው ይሄ ነው። እግዚአብሔርን ተወደዋለህ። ሂድና ሚስትህን ውደድ፣ ሂድና ወንድምህን ውደድ፣ እህትህን ውደድ።
እግዚአብሔርን ትወዱታላችሁ? አዎ ቸርዬ፣ ሂጂና እህትሽን ውደጂ፣ ወንድምሽን ውደጂ፣ ጎረቤቶቻችሁን ውደዱ። እግዚአብሔርን እወደዋለሁ ጌታችን ሴትዮ እንዲነቅልልኝ እስቲ መንቀያ ዘይት የለም ይላል። ይህ ኦልሬዲ የተነቀለ ሰው ምልክት ነው፣ ገና ያልተተከለ ሰው ምልክት። ለራስህና ለትምህርት የተማራችሁት ይሄን ከሆነ እንዲነቀል ሰው አትመጡ። ቤተክርስቲያን ሰዎች መንቀያ አይደለች፣ መትከያ ነው። የተነቀሉትን የምንተክልበት ነው፣ የወደቁትን የምናነሳበት ነው። አሁን ቤተክርስቲያንና የድሮ ጠንቋይ ቤት በጣም እየተመሳሰለ ነው ያለው። የሚያስሟርቱ እናገርበታለሁ ቃል አስወጣበታለሁ ብለው ሰዎችን ይዘው መሄዱ፣ የሰዎችን ስም የሰዎችን ፎቶ ይዘው ሄደው የሚያስረግሙ ሰዎች ያሉበት ረጋሚም አሏቸው። ለራስህና ለትምህርት ተጠንቀቅ። ትምህርቱ ምንድነው? እግዚአብሔርን መውደድ። ከዛስ ባልንጀራን መውደድ። በጥላቻ ነቅዛችሁ መታችሁ ከሆነ ጥላቻችሁን እዚህ ቤት ጥላችሁት ፍቅርን ይዛችሁ ነው የምትሄዱት። ትምህርቱ ይሄ። ቤተክርስቲያን ከነጥላቻችሁ መታችሁ ከነጥላቻችሁ የምትሄዱ ከሆነ፣ ቤተክርስቲያን ከነቂማችሁ መታችሁ ከነቂማችሁ የምትሄዱ ከሆነ ቤተክርስቲያን አልነበረባችሁ የመጣችሁት። የጌታ ቤት አይደለም የመጣችሁት። የጌታን ትምህርት አይደለም። ለዚህ ነው ለራስና ለትምህርት ተጠንቀቁ። ስለዚህ ተጠንቀቁ፣ ለራሳችሁና ለትምህርታችሁ ተጠንቀቁ። በየጊዜው ለምትማሩት ተጠንቀቁ። ለተማራችሁት ምንድነው ተምራችሁ? ለምን ሰው ምን ይመስላል ካላችሁ የተማረውን ይመስላል።